ሰላም አለይኩም ረህመቱላሂ ተዓላ ወበረካቱ። ውድ ቻናል ፕሮግራም ተከታታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት የጓደኛዬን ባል ፕራንክ ላደርገው ነው። ጓደኛህ እንዳረኝ ብዬ ማለት ነው። አሁን ስልክ ደውዬ ጓደኛህ እንዳረኝ እንድለው ነው። ተከታተሉ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ተከታተሉ ኢንሻአላህ። እየደወልኩ ነው። አሁን ምን እንደሚለኝ እንግዲህ ጉድ ፈላ። ዘጋው። ምንድን ነው? ቅርታ እየጠራ ነው። አያነሳም። በኋላ ወይኔ እስኪ ተስፋ ላለመቁረጥ መልሼ ልሞክረው። ፕራንክ ላደርገው ነው ውዶቼ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ጀምሩት ኢንሻአላህ። አሎ አሰላሙ አለይኩም። እንዴት ነህ? ደህና ነህ? ሄሎ አማን ነው ወይ? አለሁ አልሐምዱሊላህ። አንድ ጥያቄ ልጠይቅህ ነበር ውዱ የጓደኛዬ ባል። አንድ ጥያቄ ልጠይቅህ ነበር። ጓደኛህ እንድትድረኝ ፈልጌ ነበር። ምን ይመስልሃል? ጓደኛህን እንድትድረኝ ባል እንዳደርገው ፈልጌ እና እንዴት ነው? ምን ይመስልሃል? አገባው ነበር ማለቴ ነው። ሚስት የለውም? ሄሎ ዘጋብኝ። በአላህ መልሼ ልደውል ኢንሻአላህ። ተከታተሉ። ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ አይመልስም። በአላህ እንዴት ብዬ ነው እንደው? ወይኔ እኔ ደግሞ በፍቅር መሞቴ ነው። ጓደኛውን አፍቅሬ አላህ ሀር እንደዋን ሰው በአላህ ወይኔ 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 እንዳርጉ በፍቅር መቃጠል እንደው ወይ ጉድ! እኔ እኮ ምግብ ራሱ መብላት አልቻልኩም። በቃ እሱን ወድጄ ማለት ነው። አሉ ምንድን ነው? የጋብቻ ጉዳይ እኮ ነው። ትዘጋዋለህ? እሳ ጥያቄ እያቀረብኩልህ አይደል? ጓደኛህ እንዳረኝ ብዬ። አረ ቪዲዮ ላይ ነኝ። ቀረጻ እየሰራሁ ነው። በአላህ ዳረኝም አንድ ጊዜ
ጓደኛህን? አዎ ያ ቀዩ ጓደኛ ቆንጅዬው ሚስት የለውም አይደለ? አንድ ናት ሚስቱ። ችግር የለውም። እኔ ሶስተኛም አራተኛም ቢሆን እገባለታለሁ። አራተኛም ቢሆን እገባለታለሁ። ችግር የለውም። እ እና እኔ እኮ ታዲያ እሺ ጠይቅልኝና እስከዛው ድረስ እኮ እኔ እኮ መሞቴ ነው። ምግብ ራሱ መብላት እኮ አልቻልኩኝም። በቃ ስላፈቀርኩት መተኛት አልችል፣ ምግብ መብላት አልችል። ምን ይሻለኛል? ቆይማ በጣም ነው የምወደው እና ታዲያ ምን ይሻለኛል? በጣም ስለምወደው በቅርብ ሰዓት በቃ አሁኑ ደውለክ እንድታሳውቀኝ እፈልጋለሁ እና እ እና እስከዛ ድረስ እኮ እኔ በፍቅር መሞቴ ነው። ምን ይሻለኛል እንዴ? እ እና ታዲያ እስከምጠይቀው እኮ እኔ መሞቴ ነው። ምንም አልቻልኩም። ብታይ አሁን ምግብ ይኸው ስንት ቀኔ 8 ቀኔ 8 ቀኔ ምግብ ሳልበላ ማለት ነው። ፍቅር ስለያዘኝ ይኸው 8 ቀኔ ምግብ ሳልበላ ውሃ ብቻ ነው የምጠጣው። እ ስማኝማ እኔ በፍቅር አበድኩኝ እና ምግብም በቃ አልበላኝ አለ። ምን ይሻለኛል? ምን ልብላበት? እህል አልበላም አለ። ሌላ ምን ልብላበት? ቆይ እስከዛ ድረስ በአካል እሺ ጉዳያችንን እንጨርሳለን። ቢያንስ እኔ ከሱ 12 ልጅ እንዲኖረኝ እፈልጋለሁ ከተጋባም በኋላ ያው እስከነ ሚስቱ ነው የሚመጣው ወይስ ብቻውን ነው? እስከነ ሚስቱ ነው የሚመጣው ወይንስ ብቻውን ነው እኔ ሊያገባ የሚመጣው? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውዶቼዋ ስልኩ ተቋረጠ አሁን እና አሁን እንግዲህ ይዤው እመጣለሁ ብሏል። ፍራንክ አደረኩት እንግዲህ ምን እንደሚል እንግዲህ ያው ይዤው እመጣለሁ ብሏል። ያው ከነ ሚስቱ ይሁን ምን ይሁን ተቋረጠ። ያው እያወራን እያለን ተቋረጠ። እንግዲህ ሚስቱን ይዟት ይምጣ ምን እንግዲህ አይታወቅም። እኔ ፕራንክ አደረኩት እንግዲህ ውጤቼዋ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ጀምሩት ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።